ሴት ልጅን የምታሳደድ ከሆነ በይበልጥ ታደርጋለች። ነገር ግን እመነኝ እነዚህ ነገሮች በትክክል የምታደርጋቸው ከሆነ እርሷ በራሷ ፈልጋ እንድትመጣ ማድረግ ትችላለህ። የመጀመሪያው ነገር እርሷን ለማስደመም መሞከር ልታቆም ይገባል። ብዙ ወንድ የሚሰራው ስህተት አንዲት ሴት ስትመቸው ወይም ደግሞ እርሷን ጓደኛ ማድረግ ሲፈልግ ያለ የሌላ አቅሙን ተጠቅሞ እርሷን ለማስደመም ይሞክራል። እነዚህ ነገሮች ደግሞ ወደ ስህተት ይቀጥዋል። ልክ እንደዚህ ተረዳው። አንድ የሙከራ ጊዜ ላይ ማለት ለቀጠር የሙከራ ጊዜ ላይ ያለ ሰራተኛ አስበው። በቃ አለቃውን ለማስደሰት የማይገባበት ጉድጓድ የለም። ያለ የሌለ ነገሩን ይሰራል፣ ሙሉ አቅሙን ይሰጣል ምናምን። እነዚህ ነገሮች ግን እውነቱን ለመናገር የአለቃ ትርዝም አይለው። ምክንያቱም ልክ እንደ እሱ ብዙ ሰራተኞች ሁሌ በሚቀጠሩበት ታይም ላይ ወይም ደግሞ ማመልከቻ ባስገቡበት ታይም ላይ የሚያደርጉት ነገር ስለሆነ ያቺ ሴትም በተመሳሳይ ኮንሰፕት ተረዳው። ብዙ ወንዶች እርሷን ለማስደመም ይሞክራሉ። ምክንያቱም ልክ ከሲቪ እንዳስገቡ አስበው እና አንተም እንደዚህ አይነት ነገሮች የምትደጋግም ከሆነ ማለትም እርሷን ለማስደመም አብዝተህ የምትሞክር ከሆነ ልክ እንደ ሌሎቹ ተራ ወንዶች ነው የምትቆጥረው። ስለዚህ ብዙ ለማስደመም ወይም ደግሞ እርሷን እንድትደነቅብህ ብዙ መሞከር አይጠበቅብህም። ማንነትህን ተላበስ ወይም ደግሞ ራስ መተማመን ነው ሊያሸንፋት የሚችል። ሁለተኛው በሰው ልጅ ተፈጥሮ አብዝቶ የደከመበት ነገር በይበልጥ ዋጋው እየተወደደ እንደሚመጣ ልታስታውስ ይገባል። ማለትም አንዲት ሴትን ከልብ ወዳሃታል ወይም ደግሞ አፍቅራታል ወይም ተመችታህም ሊሆን ይችላል። ነገር ግን ስለ እሷ አብዝተህ በደከምክ ቁጥር እሷ ደግሞ ለአንተ ያላት ቦታ ትንሽ እየቀነሰ ይመጣል። ታስታውስ ይገባል። ማለትም የማይከፈሉ ዋጋዎችን አንዳንዴ በህይወት ለእርሷ መክፈል ስትጀምር እሷ ደግሞ የተወሰነ ኮራ ማለት ነገር አለባት። ስለዚህ መውደድህ ልታመጣጥነው ወይም ደግሞ የተወሰነ ልትቀንሱ ይገባል። እንዳልኩ ስለወደድክ ወይም ደግሞ ስላፈቀርክ ለእሷ ባሪያ መሆን የምንጀምር ከሆነ ወይም ያለችህ ነገሮች በአጠቃላይ በየዋህነት እሺ ማለት የምታበዛ ከሆነ እመነኝ ያቺ ልጅ በአንተ ላይ ያላት ኢንተረስት እየጨመረ አይደለም የሚመጣው፣ ይልቅስ እየቀነሰ ነው የሚመጣው። ምክንያቱም አንተ አብዝተህ ባዋደድካት ቁጥር እሷ ደግሞ ለአንተ ያላት ዋጋ እያነሰ ይመጣል። ያ ማለት አንተ የሷን ዋጋ ከፍ ባደረግህ ቁጥር ዋጋህን እያሳነስከው ትመጣለህ ማለት ነው። ስለዚህ የተመጣጠነ ስሜት ሊኖርህ ይገባል። ብዙ ልታጋንነው አይገባም። ምንም ያህል ብትወዳት ወይም ደግሞ ምንም ያህል ብታፈቅራት፣ ነገር ግን የራስህን ቫሊዩ በጠበቀ መልኩ ሊሆን ነው የሚገባው። በመጨረሻ የምናየው ወሳኙ ነገር አሰልቺ ወንድ መሆንህን ልታቆም ይገባል። ብዙ ሴቶች በጣም ድራማ ወዳድ ናቸው። ምንም ጥያቄ የሌለው ነገር ማለትም የዋህ ወንዶች እንደሚመቻቸው ወይም ደግሞ ሁሉን ነገር የሚሆንላት ወንድ ህልሟ እንደሆነ ትነግርሃለች። ሰላማዊ ግንኙነት በህይወቷ እንደምትፈልግ ትነግርሃለች። ነገር ግን ያን ነገር ሲኖሩት አታይም። ማለት የዋህና መልካም ወንዶች በግንኙነቱ ሲጎዱ አሊያም ደግሞ የሚያፈቅሯትን ሴት ማሳመን እንኳን አቅቷቸው በሲንግልነት ሲቆዩ ታያለህ። ከዛ ደግሞ ባድ ቦይስ የምንላቸው ወይም ደግሞ ባድ ካራክተር ያላቸው ወንዶች ሴት ሲቀያየሩ ወይም ደግሞ በሴቶች መላ ነገር ሲጫወቱ ታያለህ። እንዲህ አይነት ነገር ሁለት የሚጋጭ ነገሮች ናቸው። ሴቶች የሚያወሩትና የሚኖሩት ነገር የተለያየ ነው። ስለዚህ አንተ እሷ ስላወራች ብቻ ወይም ደግሞ የሆነ ነገር ስለነገረች እውነት መስሎ በየዋህነት እንዳትጋጋጥ፣ አሰልቺ ወንድ እንዳትሆን። ምክንያቱም የትኛውም ሴት ራንደም የሆነ ወንድ ወይም ደግሞ እንዴት ነው ሁሌም ተመሳሳይ አይነት ባህሪ የሚያሳያትን ወንድ የመውደድ ቻንሷ ዜሮ ነው፣ ኦልሞስት የሌለ ነገር ስለሆነ። ስለዚህ የዋህነትን ልታቆም ይገባል። እንደ ማንኛውም ወንድ መምሰል ማለትም እንዴት ነው ይሄ የተሸመደደ ማንነት እንዳይኖረህ ወይም ደግሞ ኦቨር መልካምነት እያሳየህ ብቻ ያቺን ልጅ እንዳታጣት።